ጤና ይስጥልኝ እንደምንሰነበታችሁ ማን ያህልሻል ነኝ ዛሬ ስለ ቨርጂኒያ ስላሉ ሃውሲንግ ፕሮግራሞች ነው የምናወራው በተለያየ ጊዜ ስለተለያየ ነገር ስናወራ የትኛውን ከየትኛው እንደምታደርጉ ጠፋችሁ ካላችሁ ዛሬ ቀለል ባለ መንገድ ያሉት አሁን ከረንትሊ ያሉት ፕሮግራሞችን ላነሳላችሁ ፈልጌ ነው አሁን ከረንትሊ ቨርጂኒያ ላይ ያሉት የሃውስ ፕሮግራሞች ለፈርስት ታይም ሆም ባየር የሚሆኑትን ማለት ነው አንደኛው VHD የሚባለው ግራንት አለ ስሙን ግራንት ነው የምንለው ይሄ ግራንት የሆነ ስፖንሰሮች የሚያመጡት ቶሎ አለቀ አሁን የለም አልቋል ምናምን የምንላቸው አይነት አይደሉም ሁሌም አለ ካውንቲ ወይም ገቨርንመንት በቋሚነት ፈንድ የሚያደርገው ስለሆነ ቨርጂኒያ ሃውሲንግ ግራንት ወይም ዳውን ፔመንት አሲስታንስ የሚባለው ግራንት ሁሌም አለ ምንድነው የሚያደርገው 2% or 2.5% down payment assistance ይሰጣል ማለት ነው FHA loan ከሆነ 2.5 conventional loan ከሆነ 2% down payment assistance ይሰጣል ማለት ነው እንዴት ነው ለምንድነው FHA የሚሆነው ለምንድነው ኮንቬንሽናል የሚሆነው የሚለው በራሴ በሌላ ቪዲዮ ላይ ልታገኙት ትችላላችሁ ብዙም ጊዜ FHA ሎን የሚሆነው ክሬዲት ስኮራቸው ብዙም ጥሩ ካልሆነ FHA little bit flexible ስለሆነ ወደ FHA ሎን ነው እናንተ ወዲያው የሚያስገቧችሁ ሌስ ትንሽ ከሌላው ሌስ ኢንተረስት ሬት ይኖረዋል እና 3.5 ዳውን ፔመንት ነው የሚኖረው ኮንቬንሽናል ሲሆን ጥሩ ክሬዲት ስኮር ያላችሁ ሰው መሆን አለባችሁ ዳውን ፔመንቱ ደግሞ 3 ነው የሚሆነው ኢንተረስት ሬቱ ቢት ሃይ ነው የሚሆነው ማለት ነው ስለዚህ ግራንት የVHDA ግራንት ሁሌም ያለ ስፖንሰር የማይጠይቅ ሁሌም ያለ ፕሮግራም ነው 2% or 2.5 ዳውን ፔመንት አሲስታንስ ይሰጣል አንድ ሁለተኛ አሁን በቅርብ የተጀመረ ስፓርክ የሚባል ፕሮግራም አለ ይሄ ስፓርክ ፕሮግራም 1% ኢንተረስት ሬት ሪዳክሽን ነው VHDA ለምሳሌ 6.2 ቢሆን ኢንተረስት ሬቱ ያንን ኢንተረስት ሬት የVHDA ዳውን ፔመንት አሲስታንስ ካገኛችሁ በኋላ ደግሞ ስፓርክ ፕሮግራም ላይ ኤሊጂብል ስትሆኑ 1% ኢንተረስታችሁ ይቀንሳል ያ ማለት ምንድነው 6.2 ከሆነ የናንተ 5.2 ይሆናል ማለት ነው ሶስተኛው ፕሮግራም ፈርስት ድሪም ሆም ወይም 2% ኢንተረስት ሬት ሪዳክሽን ማለት ነው ይሄኛው ፕሮግራም ፈንድ ከስፖንሰሮች የሚገኝ ነው ስለዚህ ስፓርክ ፕሮግራም እና ፈርስት ድሪም ሆም ፕሮግራም ስፖንሰሩ መንግስት አይደለም ወይ ካውንቲው አይደለም ድርጅቶች ናቸው የሚሰጡ ስለዚህ ሁሌ የምናገኘው ነገር አይደለም ፈርስት ካም ፈርስት ሰርቭ ቀድሞ የመጣ ቀድሞ ያገኛል ከቆየን ያመልጠናል ማለት ነው ግራንቱ ግን ሁሌም ያለ ፕሮግራም ነው ኦኬ ይሄ ፈርስት ታይም ቀደም 2% ሪዳክሽን ያልነው ፕሮግራም በስፖንሰሮች ነው ያልነው ፕሮግራም ምንድነው ሪኳየርመንቱ አንደኛው ተበዳሪዎቹ ባልና ሚስት ሊሆኑ ይችላሉ በጋራ የሚገዙ ሰዎች ሊሆኑ ይችላሉ ቤት የሌላቸው ፈርስት ታይም ሆም ባየር መሆን አለባቸው ቤት የሌላቸው 2% ሪዳክሽን ማለት ባይ ዘ ወይ ትልቅ ነገር ነው አሁን ገበያ ላይ ለምሳሌ 6% ቢሆን ኢንተረስት ሬት 2% ሪዳክሽን አገኛችሁ ማለት 4% ማለት ነው ይሄ በጣም ትልቅ እድል ነው ይሄ ፈንድ ስፖንሰሮች ናቸው ፈንድ የሚያደርጉት የዛሬ 2 ወር አካባቢ በሽ ነበረ መረጃውን የሰሙ ሰዎች ወዲያው ገዙ አሁን ዛሬ አለ የለም ነገር ግን ጥቅምት ላይ ይመለሳል አሁንም ጥቅምት ላይ ማን ነው ተጠቃሚ የሚሆነው ቀድሞ ሰምተው ቀድሞ ወዲያው ቤት መግዛት የቻሉ ሰዎች ሊያገኙት ይችላሉ እናንተ ይሄንን ጥቅምት ላይ ኦክቶበር ላይ ጠብቃችሁ ይሄን በነፊት መጠቀም ከፈለጋችሁ መቼ ነው መጀመሪያ ያለባችሁ ዛሬ ምክንያቱም ብድግ ብለን ሄደን ከሱቅ እንደመግዛት አይደለም ቤት መግዛት ፕሮሰስ ስላለው ማለት ነው ፕሪ አፕሩቭድ መሆን አለባችሁ ቤት ማየት መጀመሪያ አለባችሁ አንዳንድ ሰው አንድ ቤት አይቶ ይገዛል አንዱ 30 አንዱ 50 አንዱ 60 ቤት አይቶ የማይገዛ ሰው አለ
ስለዚህ ልክ ሜሲስ ምናምን ሄደን ፒክ እንደምናደርገው አይደለምና ይሄ ፕሮግራም 2% ኢንትረስት ሪዳክሽን ኦክቶበር ላይ እየመጣ ነው። መጠቀም ትፈልጋላችሁ? ዛሬ መጀመር አለባችሁ ቤት የመግዛት ሂደቱን ማለት ነው። ኢንትረስት ሬት ሲወርድ እገዛለሁ፣ ማርኬት ክራሽ ሲያደርግ እገዛለሁ ብላችሁ የምትጠብቁ ወዳጆቼ ይኸው ኢንትረስት ወደቀ ማለት ነው። 2% ሪዳክሽን ማለት በ4% ኢንትረስት ቤት መግዛት ማለት ትልቅ ነገር ነውና እንትን ማድረግ አለባችሁ። ይሄ ሌላው 2% reduction ሌላ requirement ምንድነው? All borrowers, parents or legal guardians cannot have or own a home in the last 3 years. ወላጆቻችሁ ቤት ያልነበራቸው ወይም የሌላቸው መሆን አለባቸው at least in the last 3 years. ወላጆቻቸው ከዚህ በፊት ቤት ኖሯቸው የዛሬ 3 ዓመት ሽጠውት ከሆነ ኳሊፋይ ታረጋላችሁ። ወላጆቻችሁ ቤት ገዝተው አሁንም ቤት ያላችሁ ከሆነ እናንተ ይሄ ኳሊፋይ አታረጉም ማለት ነው። ይሄንን በምንድነው የሚያውቁት? ወላጆቻችሁ ቤት እንዳላችሁ በምንድነው የሚያውቁት? ኤቪደንሱ አፊዳቪት ነው። ኖቶሪ ጋር ሄዳችሁ ወላጆቻችን ቤት የላቸውም ብሎ ትምላላችሁ። ኖተራይዝ መደረግ አለበት ማለት ነው። ስለዚህ ይሄ ከስፓርክ ፕሮግራም ጋር ስፓርክ ያልኩት 1% ቅናሽ ፕሮግራም ጋር አንድ ላይ ኮምባይን ማድረግ አይቻልም። ወይ ይሄኛውን ወይ ያኛውን ስፓርክ ፕሮግራም ዛሬም አለ። ስለዚህ ማርኬት 6% ላይ እንዴት ብትገዛሉ ለምትሉ ሰዎች ይሄው 5% መግዛት ትችላላችሁ። ምክንያቱም ስፓርክ ፕሮግራም ዛሬም አለ። ፈርስት ሆም ድሪም የሚባለው 2% ሪዳክሽን ግን ኦክቶበር ላይ ይሄ ፈንድ እየመጣ ነው። የቀደመ ይወስደዋል ማለት ነው። ሌላው ሶስተኛው ፕሮግራም ፕላስ ፕሮግራም ነው የሚባለው። ምንድነው? ቨርጂኒያ ላይ ፕላስ ፕሮግራም የሚባለው ማለት ነው። ይሄ ፕላስ ፕሮግራም የሚባለው ጥሩ ክሬዲት ያላላቸው ሰዎች ዳውን ፔመንት ሳይኖር ዜሮ ዳውን ፔመንት ነው። ዜሮ ዳውን ፔመንት ምንም ዳውን ፔመንት ሳይከፍሉ ለምሳሌ የ400,000 ብር ቤት የምትገዙ ከሆነ ዳውን ፔመንት አትሊስት 12,000 መሆን አለበት አይደለ? ኮንቬንሽናል ከሆነ ይሄንን 12,000 ምንም ሳትከፍሉ ምን ያደርጋል? ሰከንድ ሞርጌጅ ይሰጣል። ለዳውን ፔመንት የሚሆን ሌላ ብድር ይሰጣቸዋል። ፕላስ ክሬዲት ስኮራቸው ከ680 በላይ ከሆነ ደግሞ 1.5 ክሎዚንግ ኮስትንም ከበር ያደርጋል ማለት ነው። this is literally አንድ ሰው $5,000-4,000 ይዞ ቤት መግዛት ይችላል ማለት ነው። ይሄ ሰከንድ ሞርጌጁ በየወሩ የምትከፍሉት አይደለም። ለዚህ ለዳውን ፔመንት የተበደራችሁት ብድር ሎኑ ፔድ ኦፍ ሲሆን ከ30 ዓመት በኋላ ወይ ቤታችሁ የምትሸጡ ከሆነ በሸጣችሁ ጊዜ የምትከፍሉት ነው። ይሄኛው ፕሮግራም ከስፓርክ ጋር አንድ ላይ ማድረግ ይቻላል። ምን ማለት ነው? የዳውን ፔመንት ሰከንድ ሞርጌጅ ወስዳችሁ ለክሎዚንግ ኮስት 1.5 ወስዳችሁ እንደገና በስፓርክ ፕሮግራም 1% ኢንተረስት ሬት ዳውን መቀበል ትችላላችሁ ማለት ነው። አሁን እኔ ያወራሁት ነገር ሁሉ ግልጽ ካልሆነ ደውሉልኝ። እዚህ ያለነው እናንተ ለመርዳት ነው። ስለዚህ አሁን ላሳጠቃልል፣ ግራንት ማለት ሁሌም አለ፣ ስፖንሰር አያስፈልጉም። ኤሊጂቢሊቲ ሪኳየር ማድረግ ብቻ ነው። አንደኛው ኤሊጂቢሊቲ ፈርስት ታይም ሆም ባየር መሆን ነው። ስፓርክ የሚባለው 1% ኢንተረስት ሬት ሪዳክሽን ነው። ከስፖንሰሮች ፈንድ ስኖር ነው። አሁን ከረንትሊ ዛሬ አሁን ማውራው ሰፕተምበር 16 ላይ ነው አለ ይሄ ፕሮግራም። ፈርስት ድሪም ሆም የሚባለው 2% ኢንተረስት ሬት ሪዳክሽን ነው። ከስፖንሰሮች ፈንድ ይፈልጋል። አሁን ዛሬ ሰፕተምበር 16 አለ የለም። ኦክቶበር ላይ ግን ይሄ ፈንድ ይመጣል። ከቸኮላችሁ ከቀደማችሁ ዛሬ ስራ ከጀመራችሁ ልታገኙት ትችላላችሁ ማለት ነው። እነዚህ ፕሮግራሞችን ብትጠቀሙ ኢንተረስት ሬታቸው ስንት ይሆናል? ግራንት ያልኩ የማወራው 2% or 2.5% ኢንተረስት ሬት አሲስታንስ ነው። ክሬዲት ዳውን ፔመንት አሲስታንስ የምታገኙበት ፕሮግራም ነው። ያ ግራንት ነው የምንለው። ቨርጂኒያ ግራንት VHD የሚባለው 6.37 ነው ኢንተረስት ሬቱ። ስፓርክን ስትጠቀሙ ምን ሆነ ማለት ነው? 1% ሪዲዩስ አረገና ምን ሆነ ማለት ነው? 5.375 ነው የሚሆነው ማለት ነው። ስፓርክን ትታችሁ ደግሞ ፈርስት ታይም ሆም ድሪሙን ብትጠቀሙ 6.37 መሆኑ ይቀርና ምን ይሆናል?
4.37 ይሆናል ማለት ነው። ፕላስ ፕሮግራሙ 0 ምንም ነገር 0 ዳውን ፔመንት ሰከንድ ሞርጌጅ ቤቱን ስትሸጡ ወይም 30 ዓመት በኋላ የምትከፍሉትን ብድር የምታገኙ ከሆነ ኢንተረስት ሬት 6.5 ነው ማለት ነው። ከረንትሊ አሁን ሰፕተምበር 16 ኢንተረስት ሬት ስንት ነው? ይሄንን ይመስላል ማለት ነው። መኖሪያ ቤት ለመግዛት ወይም ለመሸጥ አስበዋል? አይከን ሪያሊቲ ላይ አለው። ማን ያህል ሻልኝ? ደውሉልኝ፣ ጠይቁኝ። እዚህ ያለነው እናንተን ለመርዳት ነው። ይህ ዓመት የቤት ባለቤት የምትሆኑበት ዓመት ይሁንላችሁ። መልካም ቀን።